ሕዝበ ክርስቲያኑ ከፓትርያርኩ አባ ጳውሎስና ከተከታዮቻቸው ጋር በዓለ ጥምቀትን እንዳያከብር አለቃ እያሌው ታምሩ አወገዙ። ጩኸቴን አሰማለሁ። ኃጢአት እስክታልፍ እስክትሻር ወደ ልዑል እግዚአብሔር እጮኻለሁ። መዝሙር 56 ከቁጥር 2። ኢየሱስ ክርስቶስ ኃጢአትም ሞትን እንዳሰለጠነችው እንዲሁ በጌታችን ኢየሱስ ክርስቶስ ቤዛነት የእግዚአብሔር ቸርነት ጽድቅን ለዘላለም ሕይወት ታሰለጥነዋለች። ሮሜ ምዕራፍ 5 ከቁጥር 21። ምኞትም ከጸነሰች ኃጢአትን ትወልዳለች፣ ኃጢአትም ከተፈጸመች ሞትን ትወልዳለች። ያዕቆብ ምዕራፍ 1 ከቁጥር 15። ከእግዚአብሔር የሚወለድ ሁሉ ኃጢአትን አይሰራም፣ ዘሩ በእርሱ ይኖራልና ሊበድልም አይችልም፣ ከእግዚአብሔር ተወልዷልና። በዚህም የእግዚአብሔር ልጆችና የጋኔን ልጆች ይታወቃሉ። ጽድቅንም የማይሰራ ሁሉ ከእግዚአብሔር የተወለደ አይደለም። ወንድሙንም የማይወድ እንዲሁ ነው። ይህች ናት ቀድሞ የሰማችኋት ትእዛዝ። እርስ በርሳችሁ ትዋደዱ ዘንድ ከክፉ ወገን እንደሆነ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የእሱ ሥራ ክፉ ስለነበረ ነው፣ የወንድሙ ግን በጎ ነበር። አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 እስከ 12። አለቃ እያሌው ታምሩ እንዲህ ይላሉ። የተወደዳችሁ ምዕመናን እንኳን ለብርሃነ ጥምቀቱ አደረሳችሁ። ኃጢአትን የሚያደርግ የኃጢአት ባሪያ ነውና ከዚህ ነፃ ያወጣችሁ ልዑል እግዚአብሔር አምላክ ክብር ምስጋና ይግባው። ከዚህ በላይ ከሦስቱ ቅዱሳን ሐዋርያት ከቅዱስ ጳውሎስና ከቅዱስ ያዕቆብ ከቅዱስ ዮሐንስም የተላለፈልንን ትምህርት አስተውሉ። የኃጢአት መሠረቷ ፍትወት ወይም ምኞት ሁሉ የኔ ይሁን የማለት ሲሆን በገቢር ስትፈጸምም ሞትን ትወልዳለች። ከእግዚአብሔር የተወለደ ሁሉ ደግሞ ኃጢአትን አይሰራም። ኃጢአትን የሚሰራ ደግሞ ከእግዚአብሔር የተወለደ አይደለም። የእግዚአብሔር ልጆችና የጋኔን ልጆችም የሚታወቁት በዚህ ነው። ሐዋርያው ቅዱስ ዮሐንስ የጌታችን ኢየሱስ ክርስቶስን ቃል ተቀብሎና ተከትሎ አጥብቆ ፍቅርን ይሰብካል። ጌታችን እርስ በርሳችሁ ፍቅር ቢኖራችሁ ሁሉም የኔ ደቀ መዛሙርት መሆናችሁን በዚያ ያውቃል ብሎ ነበርና፣ ሐዋርያውም ከጥንት የሰማችኋት ትእዛዝ ይህች ናት፣ እርስ በርሳችን እንድንዋደድ መሆን ሲል ፍቅርን ይሰብካል። በዚህ ብቻ አያቆምም። ፍቅራችን ወንድሙን እንደገደለው ቃየል እንዳይሆን ያመለክትና ለምን እንደገደለው ሲገልጽም የእሱ ሥራ ክፉ የወንድሙን መልካም እንደሆነ ያብራራል። ወደ ሰሞኑ የቤተ ክርስቲያናችን ታሪክ እንመለስ። ጥር 1 ቀን 1989 ዓመተ ምህረት የእግዚአብሔር ቃል በሚነገርበት፣ ሃይማኖትና ፍቅር በሚሰበክባት፣ ወንድም ለወንድሙ ይቅርታ በሚያደርግባት፣ ምእመን ከአምላኩ ይቅርታ በሚጠይቅባት ቤተ ክርስቲያን አውደ ምህረት በታቦተ እግዚአብሔር ፊት ጻድቅ ሰው ተገድሏል። የጻድቅ ሰው ደም በማይገባ ፈሷል። ገዳዩና አስገዳዩ ግን ወንድም ሳይሆን አባት ነበር። እጹብ ድንቅ ዜና ነው። አብርሃም ልጁን ለመሰዋት አቀረበ። የኛው አባት አባ ጳውሎስም ልጁን ለመሰዋት አቀረበ። እስከ መጨረሻው ሰዋው። ግን የአብርሃም መሥዋዕት አቀራረብ በሃይማኖት በመታዘዝ ሲሆን የአባ ጳውሎስ ግን በትዕቢትና በእብሪት ነበር። አባ ጳውሎስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናኖቿ በእግዚአብሔር ስም በወልደ እግዚአብሔር ደም ከማሉና ቃል ኪዳን ከገቡ በኋላ ቃል ኪዳን ጥሰው መሐላ ጥሰው የወልደ እግዚአብሔርን ደም ረግጠው 5 ዓመት ከሳንጃ እስከ ከባድ ልዩ ልዩ የጦር መሳሪያ ድረስ በዓለም የተከለከለ የመርዝ ጋዝ የተሞላ ቦምብ የተጫነ የጦር አውሮፕላን ሳይቀር ከባድ መሳሪያ ታጥቀው ለወጓት ጠላቶቿ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አሳልፈው ሰጡ። ክብሯን ሸጡ። መንበሯን ከፋሽስት እግር አስረገጡ። ከዚህ ጊዜ ጀምሮ የቤተ ክርስቲያኒቱ አባትም መሪም አይደሉም። በዚህ ክፉ ሥራቸውም እንዳይከሰሱና እንዳይሻሩ የቤተ ክርስቲያኑን የሃይማኖት ጠበቃና የሊቃውንት ጉባኤ አፈረሱ። ዳኛውን የሾማቸውን ሲኖዶስን በሥልጣናቸው ሚያዝያ 30 ቀን 1988 ዓመተ ምህረት ሽረው ራሳቸው በመንፈስ ቅዱስ ፈንታ ተሰየሙ። ይህም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ ውድቀት ነው። ከዚያን ቀን ጀምሮ በሥርዓተ ቤተ ክርስቲያን ይሰጥ የነበረው ሀብተ ጸጋና በረከት
ስርየተ ኃጢአት፣ መሥዋዕተ ቁርባንና ዕጣን የለም። ጳጳሳት ፈሩ፣ ሊቃውንትም አፈሩ። የቤተ ክርስቲያን አስተዳዳሪዎችና ቀሳውስትና ዲያቆናት፣ የሰበካ ጉባኤ አባላት በአመፁ ተባበሩ። ይህ ብቻ አልበቃቸውም። የእግዚአብሔርን መባ፣ የቤተ ክርስቲያንን ሀብት እየመዘበሩ ለአባ ጳውሎስ ፍላጎት አዋሉ። አባ ጳውሎስ ያጎታቸው ልጅ አቶ ያሬድ ከበደውን ዲያቆን የሚል ስም ሰጥተው የጦር ፊት አውራሪ፣ የአዲስ አበባ ሀገረ ስብከት ጸሐፊ የሆነውን ዮሐንስ ዋለንም ምክትል የጦር አዝማች አድርገው ከቀሳውስት፣ ከዲያቆናት፣ ከመዘምራን፣ ከሰንበት ትምህርት ቤት፣ ከመነኮሳት ሳይቀር ሕፃንነት ያላቸውን እየመለመሉ በዘመናዊ መሳሪያ አስታጠቁ። በፖለቲካ አንጻርስ እንኳ የተቃወማቸው ቀርቶ እርቅ የጠየቃቸው ሁሉ የመሃድ አባል፣ የመዋ አንበሳ አባል፣ ሃይማኖትን ሽፋን አድርጎ ኢህአዴግን የሚቃወም ነው እያሉ በልዩ ልዩ ጉባኤ በዜና ቤተ ክርስቲያን ሳይቀር በማስተማር ፋንታ የሰው ስም ማጥፋቱን፣ ጠላት መቀባቱን ሥራ አድርገው ያዙት። የሚያሳዝነው ዜና ቤተ ክርስቲያንን የስድብ ማሰራጫ ማድረጋቸው ነው። እኔ ግን ይህ ነገር በዚህ ብቻ እንደማይገታ ሌላም ብዙ ነገር እንደሚያስከትል ስለተሰማኝ ገና ከመጀመሪያው ለሕዝብም ለመንግስትም በነጻው ፕሬስ በኩል አቤቱታዬን ከማቅረብ ምክር ከመስጠትም አልቦዘንኩም። ግን ሰሚና ተቀባይ አላገኘሁም። ጉዳዩ በዚህ እንዳለ አባ ጳውሎስ ትጥቃቸውን እንዳጠበቁና እንዳደራጁ ሲያውቁ የጦር አዝማቾቻቸውን ችሎታ፣ የህቡ ሰራዊታቸውን ዝግጅት ሲረዱ ህዳር 21 ቀን 1989 ዓ.ም በአክሱም፣ ታኅሳስ 29 ቀን 1989 ዓ.ም በቤተ ክህነት የስብከት አዳራሽ በፈለጉት ላይ ሁሉ እርምጃ ለመውሰድ መቁረጣቸውን በዛቻ ከገለጹ በኋላ ጥር 1 ቀን 1989 ዓ.ም በቅዱስ እስጢፋኖስ ቤተ ክርስቲያን ምዕመናን ለጸሎተ ቅዳሴ ለምስጋና የቅዱስ እስጢፋኖስን በዓለ ዕረፍት መታሰቢያ በማድረግ በተሰበሰቡበት ታቦተ እግዚአብሔር በቆመበት ኃይላቸውን አሳዩ። ከአዳኞቻቸው ጋር የድል አድራጊዎችን የና አባንጦስን የና አባ መቃርስን ግርማ ለብሶ በመንፈስ ቅዱስ ታድሶ የቀዳሚ ሰማዕቱን ቅዱስ እስጢፋኖስን ፈለግ ተከትሎ የመንፈስ ቅዱስን ተቃዋሚዎች በሕዝብ ፊት ለማጋለጥ ጥያቄ በማቅረብ ላይ በነበረውና ከፊታቸው በቆመው ወደ ቦሉ አንበሳ በአባ ፈቃደ ሥላሴ ላይ ከነተባባሪዎቻቸው በዘመናዊ መሳሪያ አነጣጥረው በመተኮስና አንበሳው አባ ፈቃደ ሥላሴን በመግደልና በማስገደል የአዳኝ ወጉ ነውና ጉሮ ሸባዬ አሰኙ። የካህን እጅ አይስትም እንደሚባለው የፕሮቴስታንት ምሩቅ የሮም ካቶሊክ ቤተ ክርስቲያን ዜጋ የፋሺስቱን ደራሲ አባ ጳውሎስ ዓላማቸውን አልሳቱም። ጠላታቸውን ኦርቶዶክሳዊ መነኩሴ ጥለውታል። ከአደባባዩ ላይ በደሙ እየዋኘ ነው። ባህታዊው በገዳም ያሉ አባቶቹ እንደተነበዩለት በፈቃዱ የመጣለትን የክርስቶስን መስቀል ተሸክሞ ያለ ማጉረምረም ያለ መከፋት የክርስቶስን የሞቱን ጽዋ ጠጥቶ በቤተ ክርስቲያን አውደ ምሕረት ላይ ተዘርሯል። አባ ጳውሎስ ከአደን ጓደኞቻቸው ጋር ወደ እግዚአብሔር ቤተ መቅደስ ገብተው እናንተን የገደለ ሁሉ ለእግዚአብሔር መስዋዕት ያቀረበ ይመስለዋል ብሎ ለተናገረው ለአምላከ እስጢፋኖስ ግዳይ ጥለው ፉከራቸውን ያንደቀድቁ ነበር። ባለስልጣኖች በትዝብት ይመለከቱ ነበር። ምዕመናንም የቅዱስ እስጢፋኖስን ዜና ዕረፍት እያሰቡ አይሁድ የተረባረቡበትን የቅዱስ እስጢፋኖስን ሞት አባ ጳውሎስንና ታጣቂዎቻቸው ከተረባረቡበት ከጻድቁ ፈቃደ ሥላሴ ሞት ጋራ እያነጣጠሩ እያለቀሱ እንባቸውን ያፈሱ ነበር። ቃል በራማ ተሰማ። ለቅሶ፣ ዋይታ፣ ጩኸት። ራሔል ስለ ልጆቿ ስታለቅስ መጽናናትን ለቅሶ መተውን እምቢ አለች ሲል ነቢዩ ኤርምያስ ወንጌላዊ ማቴዎስ የጻፉትን በደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ተደገመ። ኃጢአት ሞትን እንዳነገሰችው በጌታችን በኢየሱስ ክርስቶስ ቤዛነትና ሰጭነት የእግዚአብሔር ጸጋ ጽድቅን ለዘላለም ሕይወት ታነግሰዋለች እንደተባለው ሆኖ ባህታዊ አባ ፈቃደ ሥላሴ አባ ጳውሎስና ታጣቂዎቻቸው በከፈቱላቸው በር ለሞት ወደ ሕይወት አለፉ። በባህታዊ አባ ፈቃደ ሥላሴ ታሪክ ሁል ጊዜም ጎራዴ ይይዙ እንደነበረ ይነገርላቸዋል። ግን በሰውም ሆነ በእንስሳ ላይ ጉዳት አድርሰው አያውቁም። ለምን ያዙት የሚል ጥያቄ ይነሳ ይሆናል። ነቢያትና የነቢያት መንፈስ ለነቢያት የሚታዘዝ ስለሆነ የነቢያትን መንፈስ የወረሱ ባህታውያንም አንዳንድ ለሚቀበሏቸው ለሚላኩባቸው ምልክት የሚሰጡ ነገሮችን ይይዛሉ። የረሃብ፣ የጥጋብ፣ የጦርነት፣ የሰላም፣
የጽድቅ የኃጢአት ዘመናት በሚፈራረቁበት ጊዜ ሁሉ እነዚህ ነቢያት ጦር፣ አንካሴ፣ ሰይፍ፣ ጎራዴ፣ እንዝርት፣ ሰፌድ፣ ደጋን ሌላም ምልክት ይይዛሉ። ልዩ ልዩ ልብስ ይለዋወጣሉ። የሚሆነውን ለማሳየት እንጂ ማንንም ለመጉዳት አይደለም። አባ ፈቃደ ሥላሴም ጎራዴ ተሸክመው የኖሩ አንገቴን ለሃይማኖት እሰጣለሁ ሲሉ እንጂ ለሌላ አልነበረም። በሞቱበት ቀንና ሰዓትም የቅርብ ታዛቢዎች፣ ተመልካቾች እንደመሰከሩት በጎራዴያቸው መሬቱን ጫር አድርገው አንተ መሬት ነህ ወደ መሬት ትመለሳለህ የሚለው ፍርድ ሊፈጸምባቸው ጊዜው መድረሱን ከማመልከት በቀር ከቶ በማንም ላይ የመግደል ሙከራ አላደረጉም ነው የሚባለው። ሙከራው ቢኖርም የሰለጠነ ፖሊስ ከዛ ቆሟል። የጨበጡትን እጃቸውን አቁስሎ ጎራዴያቸውን አስጥሎ ሊያስራቸው ሊመረምራቸው ትምህርቱም ስልጣንም ነበረው። እውነቱ ግን 40 ቀን ሙሉ ሲዝቱ የከረሙት አባ ጳውሎስ የእሳቸውን የጦር ሜዳ ሙያ የታጣቂዎችን የቶክስ ትርኢት ለማሳየት የተዘጋጁበት ጊዜ ስለሆነ ጉሮ ወሸባዬ አሰኝተዋል። እነ ብርሃኑ መኮንንም ጉሮ ገዳይ ገደለ አሉ ከዓለቱ ላይ ብሎ ለመስፈን ተመችቷቸዋል። ሆኖም በመገናኛ ብዙሃን የተላለፈው ወሬ ያለ መንገዱ ምጥ ወላዲቱን ትቶ አዋላጅቱን እንደሚባለው ሆኖ አንበሳ የመጣ ገዳዩን አባ ጳውሎስን አለቅጣት አስቀርቷቸዋል። ገዳይ እያለ ሟች ተወቅሶበታል። ፓትርያርክ፣ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት መቅደስ ይገባሉ እንጂ በአሮጌም ሆነ በዘመናዊ መሳሪያ ተደራጅተው ወደ እግዚአብሔር ቤተ መቅደስ የገቡበት የሚገቡበት በተኩስ ድምፅ በቅጽረ ቤተ ክርስቲያን ግቢ የተሰበሰበው ምዕመናንን ያስጨነቁበት የሚያስጨንቁበት እግዚአብሔርንም ሰውንም ያሳዘኑበት የአባ ጳውሎስ የስልጣን የሴራ ታሪክ ዘመን ብቻ ነው። ሌላ የለም፣ አልነበረም፣ አይኖርምም። ጉድ መቼ በዚህ አለቀና ከ3 ቀን በኋላ ጥር 4 ቀን እሁድ በሰንበተ ክርስቲያን የሐዋርያው ቅዱስ ዮሐንስ ፍጻሜ የሕይወት መታሰቢያ በዓል ስለሆነ ብዙ ምዕመናን፣ ካህናት የዕድሜ የጾታ ገደብ ሳይኖርባቸው በቤተ ክርስቲያን ተሰብስበው ሌሊቱን ሲጸልዩ ሲያመሰግኑ አድረው ለቅዳሴ ሲዘጋጅና ነፍሰ ገዳዩ አባት ይመጣሉ። ምዕመናን አንፈልግም የሚል ጩኸት ያሰማሉ። በቤተ ክርስቲያን ሥርዓት ሳይታረቁ ቂም ይዞ ጸሎት ክልክል ነው። ቄሱም ጳጳሱም በቅዳሴ ጊዜ የሚያውጁት ይህንኑ ነው። ምዕመናንም የተቃወሙት በዚህ መሰረት ነው። አባ ጳውሎስ ደግሞ ከቤተ ክርስቲያን የእርቅ ጥያቄዎች ይልቅ ደም በማፍሰስ ቃየል በወንድሙ ላይ የፈጸመውን ሥራ ሰርተዋል። ቅዱስ ዮሐንስ ፍቅር የሌለው ሰው በአፍ ብቻ ወዳጅ መስሎ የሚታይ ሰው ወንድሙን እንደገደለ እንደ ቃየል ነው ይላል። በዚህ የኃጢአት ሥራም የእግዚአብሔር ልጆችና የጋኔን ልጆች ተለይተው ይታወቃሉ ይላል። ወበዝንቱ እሙራን ደቂቀ እግዚአብሔር ወደቂቀ ጋኔል ይላል። አባ ጳውሎስ ወንድማቸውን ንጹሕ ድንግል መነኩሴ ባህታዊ አባ ፈቃደ ሥላሴን በሕዝብ ፊት በመግደል በማስገደል ከእግዚአብሔር ልጅነት ወጥተው የነፍሰ ገዳይ ልጅ ሆነዋል። ነፍሰ ገዳይ ማን እንደሆነ ለማወቅ ጌታችን የተናገረውን የዮሐንስ ወንጌል በምዕራፍ 8 በቁጥር 44 የተጻፈውን መመልከት ነው። በዚህም ከምዕመናን አባትነት ማዕረጋቸው ወርደዋል። ከምዕመናን ማህበር አንድነታቸው ተለይተዋል። ቀደም ሲል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገቡትን ቃል ኪዳን ትተው ለሮም ካቶሊክ ቤተክርስቲያን የጌታ አዳር በመግባታቸው በመንበረ ማርቆስ ያገኙትን የአባትነት ክብር ንቀው በተራ ምዕመን ደረጃ ከሮም ካቶሊክ ቤተክርስቲያን ቡራኬ በመቀበላቸው በሲኖዶሱና በቤተክርስቲያን ላይ በማመጻቸው በመንፈስ ቅዱስ ፈንታ አመራር ሰው ነኝ ማለት ራሳቸውን በመሰየማቸው ይህን ሁሉ የኃጢአት ሥራቸውንም በነፍሰ ገዳይነት በመደምደማቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት መሪ ሊሆኑ አይችሉም። ምዕመናኑ ተቆጡበት። የተቃወሙትም ይኸው ነው። ግን አባ ጳውሎስ ጠባቂ ያላት በግ ላቷ ውጭ ያድራል እንደተባለው ሆነና እሳቸው ባደራጁት ኃይል ላይ የሌላ ኃይልን ጉልበት ጨምረው ባዶ እጃቸውን በእግዚአብሔር ቤት የተሰበሰቡትን ምዕመናን አስደበደቡ፣ አሳሰሩ። መንግስትም ለአቤቱታ ጊዜ መንግስት በሃይማኖት ጉዳይ አይገባም ያለውን በቤተ ክርስቲያን በተሰበሰቡ ምዕመናን ላይ የኃይል ሥራ ሲፈጸም እንዴት ሳይታወሰው እንደቀረ ገርሞኛል። እንደ እውነቱ ከሆነ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሳቸው በዘር በቋንቋ ትምክህት ቤተ ክርስቲያንና ምዕመናኖቿን በትዕቢት በእብሪት እየረገጡ በሀብቷ በንብረቷ በገንቧ
በአራቱ ማዕዘን ዓለም እየዘነጡና እየተቀናጡ ለጥቅማቸው ሲሉ መንግስትና ሕዝብን እያበጣበጡ በመንግስትም በአገርም በቤተ ክርስቲያን በሕዝብም ከሚቀርቡት ከአባ ጳውሎስና ደጋፊዎቻቸው ተባባሪዎቻቸው እነ አባ ገሪማ ሃይማኖት አልባዎች በመሆናቸው በራሳቸው አይተማመኑም። ለነፍሳቸው ያደሩ መነኮሳት አልፎም እውነተኛ ጳጳሳት ሐዋርያት ቢሆኑ ኖሮ መክረው አስተምረው መንግስትንና ሕዝብን በጸሎታቸው ሰውንና እግዚአብሔርን ያስታርቁ ነበር እንጂ ሐሰትን ከአእምሯቸው እያመነጩ ሰብቅን በሰብቅ እያጋጩ መንግስትንና ሕዝብን አያጣሉም ነበር። መንግስትንና ሕዝብን አያጣሉም ነበር። በባሏ ላይ ምንዝር የለመደች ሴት ኃጢአቷን ለመደበቅ ጎረቤትን ማማት እንደምታስቀድም አባ ጳውሎስም የሚሰሩት ሁሉ ጥቅማቸውን ለማሟላት ሌላውን መክሰስ ነው፣ መንግስትን ለመጥቀም አይደለም። መቀመጫው ላይ ቁስል ያለበት ውሻ እረፍት የለውም። መናፍቃንም ሕሊናቸው እረፍት አይሰጣቸውም። ይቆጠቁጣቸዋል፣ ያቅበጠብጣቸዋል። ፍቅርን አይናፍቁም፣ ይቅርታን አያውቁም። በየስፍራው ያልከሰክሳቸዋል፣ ከሁሉ ጋራ ያሰናክላቸዋል። ለሰውም ለእግዚአብሔርም ይሉኝታ የላቸውም። ቆይ ባይሆን ኖሮ ቤተ ክርስቲያን ዛሬ የደም ምድር አትሆንም ነበር። ምእመናን ኃጢአት ከቤተ ክርስቲያን ላይ እስክታልፍ እስክትሻር እኔ ከትናንት እስከ ዛሬ ወደ ልዑል እግዚአብሔር ጮቴን አሰማለሁ። እናንተም አቤቱታችሁን ወደ መንግሥት፣ ጸሎታችሁን ወደ እግዚአብሔር በማቅረብ እርዱኝ። እናት ቤተ ክርስቲያናችንን ተባብረን እንርዳ። በፍትሐ ነገሥት አንቀጽ 20 ስለ ክብረ ሰማዕታት ሕግ የደነገጉ አበው ሐዋርያት በዲድስቅልያ አንቀጽ 27 ሰማዕታት ይኩኑ ክቡራነ ብፁዕ ኤጲስቆጶስ ያዕቆብና ተባባሪያችን ዲያቆን እስጢፋኖስ በእኛ ዘንድ የከበሩ እንደሆኑ ሰማዕታት በእናንተ ዘንድም የከበሩ ይሁኑ። እነዚህም በእግዚአብሔር ዘንድ የተመሰገኑ ናቸው፣ ትሩፋታቸው የማይገኝ የማይመረመር ነውና ያሉትን ጠቅሰው ሰማዕታትን እንድናከብር አዘዋልና የጌታችን መድኃኒታችን ኢየሱስ ክርስቶስን ቃል ርትዕት ሃይማኖትን ተቀብለው ቅዱስ እስጢፋኖስን መስለው ተከትለው በሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አውደ ምሕረት በታቦተ እግዚአብሔር ፊት በአመፀኞች ጥይት የተገደሉት ባህታዊ አባ ፈቃደ ሥላሴን ኢትዮጵያዊ ሰማዕት ብላችሁ አክብሩ። አባ ጳውሎስንና ተባባሪዎቻቸውን ነፍሰ ገዳዮችን አውግዙ፣ ከነርሱ ተለዩ። ከዚህ በፊት የነገርኳችሁን ብትሰሙ ኖሮ ከዚህ ባልደረሳችሁ ነበር። አሁንም ከነሱ አትተባበሩ፣ አትቀላቀሉ። ካህናት በጸሎት የአባ ጳውሎስንም ስም አትጥሩ። እምቢ ብትሉ እግዚአብሔር ይፈርድባችኋል። የቆቅ ገላግልት ተሰብስበው ቁራን አባታችን ነው ብለው አባታቸው መስሏቸው አብረውት ሲጭሩ ያረፍዳሉ። ቀትር ሲሆን መልኩን ሁኔታውን አይተው ተመልክተው አባታቸው እንዳልሆነ አውቀው ተለይተውት ይሄዳሉ። በትንቢተ ኤርምያስ ተጽፏል። አባ ጳውሎስና አባ ገሪማ ተባባሪዎቻቸውም ሁሉ በቤተ ክህነትም በየደብሩም የሚሰሩትን ታውቃላችሁ። እኔም 10 ወር ሙሉ የመከርኳችሁ ቀላል አልነበረም። እናንተ ግን ከቆቅ አንሳችሁ ጠላታችሁን እንደ አባት ቆጥራችሁ ውርደታችሁን እንደ ክብር አድርጋችሁ እስከ ዛሬ ቆይታችኋል። አሁን ሁሉም ግልጥ ሆኗል። እንኳንስ በውጭ በቤተ ክርስቲያንም ግቢ እንዳትሰበሰቡ እየተከለከላችሁ ነው። አባ ጳውሎስን የሚታደገው መንግስት እሳቸው ምን እንደሚሰሩ አያውቅም ለማለት አልችልም። ለምን እንደሚንከባከባቸውም አላውቅም። አሁን ግን እኔም እናንተም አንድ ሆነን አምባገነኑን ፓትርያርክ አባ ጳውሎስን የእርሱ ነኝ እያሉ ወንጀል ሲሰሩ መኖር የማይገባቸው ስለሆነ እሳቸውን ከስልጣን አውርዶ ከባለ ጥምቀት በፊት ቤተ ክርስቲያንን ለምእመናን እንዲያስረክቡ በህብረት እንጠይቅ። ይህ ካልሆነ ግን ታቦት እናጅባለን፣ የበዓል ራት እንጋግራለን፣ ድንኳን እንተክላለን፣ እንነቅላለን፣ ከወንዝ ወርደን እናድራለን፣ እንጸልያለን፣ እናስቀድሳለን ብላችሁ ራሳችሁን ለአደጋ ቤተ ክርስቲያንን ለውርደት አታጋልጡ። እስካሁን የተፈጸመው ይበቃል። ይህንን ቃል አልፎ አባ ጳውሎስን ለማክበር ብቻ እግዚአብሔር በሌለበት በዓል ለማክበር መሰብሰብ የሚሸርቡት ተንኮል ብዙ ነው። በእነሱ ሰበብ ከሕዝቡ ይልቁንም ከእግዚአብሔር ባይጋጭ መልካም ነው። አሁንም በእነሱ ምክንያት የታሰሩ ባህታውያን ምዕመናን ከበዓሉ በሩ ቢከፈቱ ይጠቅማል። ወደፊትም መንግስት በእንደዚህ ያለ ነገር ቢጠነቀቅ የሚሻል ይመስለኛል። ሕጉንም ራሱ አክብሮ ስለሌላው ቢያሳይ የሚሻል ይሆናል። ክርስቲያን ቢሞት ደሙ አይሞትም። ስለዚህ ከዚህ ደም መንግስት ታሪኩንም ማጥራት ትልቅ ብልሃት ነው። ቸር እግዚአብሔር ሁላችንም ይታደገን፣ ለሕዝቡም ለሀገሩም ይቅርታውን ቸርነቱን ያድርግልን። አሜን።
ሊቀ ሊቃውንት አለቃ አያሌው ታምሩ የመረጃ ምንጭ እፎይታ ጋዜጣ ላይ ጥር 10 ቀን 1989 ዓመተ ምህረት እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ